ሰላም እንዴት ናችሁ? የቻናሌ ተከታታዮች ሳባ ነኝ። ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ። እስቲ ዛሬ ጤናማ በፋይበር የበለጸገ ቁርስ እንሰራለን። ቺያ ሲድ አለኝ፣ ኦትሜል አለኝ፣ ብሉበሪ፣ ስትሮበሪ፣ ሙዝ፣ ቴምር እንዲሁም ወተት እነዚህን በመጠቀም ቁርስ እንሰራለን፣ እናዘጋጃለን። ተከታተሉኝ። በጣም ጤናማ ነው። ኪሎ መቀነስ የምትፈልጉ ሰዎች፣ ዲያቤቲክ ሆናችሁ ሹገር ሌቭላችሁን ማስተካከል የምትፈልጉ ሰዎች ይጠቅማችኋል። እዚህ ጋር ስትሮበሪን አዘጋጃለሁ። ለብቻው ነው ሁሉንም ማዘጋጀው እና እዚህ ጋር ስትሮበሪን ወተት አድርጌ ብለንድ አደርገዋለሁ። ሁሉንም ለየብቻው ነው የማደርገው። እኔ ለራሴ ብቻ ስለሆነ የምጠቀመው አነሳ አነሳ አድርጌ ነው። እናንተ እንደ ቤተሰባችሁ ብዛት ለራሳችሁም ከሆነ በምትፈልጉት መጠን አድርጉ። ግን የወተቱና የስትሮበሪው መጠን መመጣጠን አለበት። አሁን ደግሞ ብሉበሪን ብለንድ አደርጋለሁ ማለት ነው። ብሉበሪን ስጠቀም እንደምታዩት 2 ቴምር አድርጌያለሁ። ስትሮበሪው ላይ ግን አላደረኩም። ያው ብዙ ጣፋጭ እንዲበዛብኝ ስለማልፈልግ ብሉበሪው ላይ ብቻ ነው ያደረኩት። እንዲህ እያልኩኝ በየቦላቸው ለየብቻው ነው የማስቀምጠው። አንድ ላይ አላደርጋቸውም። እንደምታዩት የከለር ልዩነትም አለው። የማደርግበትን ምክንያት እስከ መጨረሻው ከተከታተላችሁኝ ታዩታላችሁ። ወተት ደግሞ በሌላ ቦል አድርጌያለሁ። እዚህ ጋር ቺያ ሲድ አደርጋለሁ። ቺያ ሲዱን እዚህ ጋር ወተቱ ላይ በዛ አደርግበታለሁ። ሌላ ምንም ስትሮበሪም ብሉበሪም ስላልጨመርኩበት ፍሩት ስላልተጨመረበት በዛ አደርግበታለሁ። እዚህ ጋር ግን አነስ አነስ አድርጌ ነው የማደርገው። የብሉበሪው እና የስትሮበሪው ውህድ ላይ አነስ ነው የማደርገው፣ ወይ አንዳንድ የሻይ ማንኪያ። እዛ ላይ ግን 3 የሻይ ማንኪያ ተጠቅሜያለሁ። እንዲያደርገን በደንብ ሚክስ እናደርገዋለን። ኦትሜል እጠቀማለሁ። 1 የሾርባ ማንኪያ ይበቃዋል። ለስትሮበሪው እና ለብሉበሪያችን 1 የሾርባ ማንኪያ በቂው ነው። ለቺያ ሲድ ብቻ ላደረኩበት ግን ትንሽ አነስ አድርገዋለሁ፣ የሻይ ማንኪያ። በቃ እንደዚህ አድርገን ኦቨርናይት እናሳድረዋለን ፍሪዘራችን ውስጥ። በቃ ጠዋት ተነስቶ መብላት ብቻ፣ ኩክ ማድረግ የለም። ቁርሳችን አቅርበን መብላት ብቻ ነው። እንደምታዩት እንደዚህ ያማረ ቆንጆ ቁርስ አዘጋጅቻለሁ። ዘቢብ አድርጌያለሁ ስትሮበሪ ላይ ስላልቀረጽኩላችሁ ነው። መልካም ቀን ይሆንላችሁ። ኢንጆይ። ቻናሌንም ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ አስተያየታችሁንም ጻፉልኝ ኮመንት ሴክሽን ላይ። ላይክም እያደረጋችሁ ስራዬን ከወደዳችሁት አመሰግናለሁ።